አንድ ሀብታም ሰው ለአንድ በጣም አስፈላጊ ስብሰባ እየተጣደፈ ነበር። ድንገት ግን መኪናው መንገድ ላይ ትበላሻለች። የመኪና ጠጋኝ መካኒኮች ለመምጣት ቢያንስ 2 ሰዓት ይፈጅባቸው ነበር። በዚያ ሰዓት ግን አንድ ምስኪን ወጣት ቀረብ ብሎ ጋሽ መኪናውን እጠግንልዎታለሁ፣ በምላሹ ግን አንድ ጥንድ ጫማ ብቻ ግዙልኝ አለው። ባለሀብቱ ያደረገው ነገር ግን ያልተጠበቀ ነበር። ወደ ታሪኩ። ጠዋት ነበር። በከተማዋ አየር ውስጥ እንደተለመደው አቧራ፣ ጭስ፣ ጩኸትና የትራፊክ መጨናነቅ ነግሷል። ነገር ግን ዛሬ የሆነ የተለየ ነገር አለ። ፀሐይ ገና ሙሉ በሙሉ ሳትወጣ በከተማዋ እጅግ ውድ በሆነው ኢምፓየር ሰፈር ውስጥ ደማቅ እንቅስቃሴ ተጀምሯል። ይህ ቦታ ተራ ቦታ አይደለም። እዚህ የሚኖሩ ሰዎች ራሳቸውን እንደ አምላክ የሚቆጥሩ ናቸው። ቤቶቻቸው እንደ ቤተ መንግስት፣ መኪኖቻቸው በጣም ቅንጡ፣ ልብሶቻቸው በጣም የሚያብረቀርቁ ናቸው። እዚህ ሰፈር አንድ ሰው ይኖራል። አርያን ይባላል። ስሙ ሲነሳ በሺዎች የሚቆጠሩ ሰዎች ይንበረከኩለታል። ገንዘብ፣ ስልጣን፣ ፖለቲካና ሚዲያ ሁሉ በእርሱ እጅ ናቸው። በልብ ውስጥ ግን ምንም አይነት እዝነትም ሆነ ርህራሄ የለውም። ትዕቢቱ ጣራ የነካ ስለነበር አየሩ ራሱ በፊቱ አጎንብሶ የሚያልፍ ይመስላል። በቤቱ ደጃፍ $5 ሚሊዮን የሚያወጣ ሮል ሮይስ የተባለ መኪና ቆሟል። መኪናው በጣም ከማብረቅረቁ የተነሳ ፀሐይ ራሱ ብርሃኗን ከሱ የምትሰርቅ ይመስላል። በዚህ መሃል የመኪናው ተቀጣሪ ሹፌር መኪናዋን እየቃኛት እያለ አንድ እድሜው 24 ዓመት ገደማ የሆነ ሰውነቱ የከሳና ፊቱ በአቧራ የተሸፈነ እንዲሁም የተቀደደ ልብስና በእግሩ ላይ ጫማ ተብሎ የማይጠራ ነገር ያደረገ ወጣት ቀረበ። ስሙ ራሙ ይባላል። ራሙ ቀስ ብሎ ወደ መኪናው ቀርቦ በታላቅ ትህትና ሾፌሩን ጌታዬ ፈቃዱ ከሆነ መኪናውን ላጽዳው፣ ለ2 ቀን ምንም አልበላሁም፣ ላጽዳና 20 ብር ብቻ ስጡኝ አላቸው። ሾፌሩ ግን በቁጣ ተሞልቶ ሂድ ከዚህ፣ አንተ ማነህና ነው ወደዚህ መኪና የምትጠጋው? እጅህ ከነካው መኪናው ይበላሻል እያለ ገፋው። ራሙ አንገቱን ደፍቶ ወደ ኋላ ፈገፈገ። አይኖቹ ውስጥ ግን ምንም ቅሬታ አልነበረውም፣ ትህትና ብቻ። ጌታዬ እጄን ታጥቤ በንጽህና ነው የማጸዳው፣ ምንም ምልክት አላስቀርም አለ። ሾፌሩ ግን ደግሞ ገፋው። በዚያው ቅጽበት ባለሀብቱ አርያን ከቤተ መንግስት ወጥቶ መኪና ውስጥ በጣም እየተቻኮለ ገባ። ሾፌሩም መኪናውን አስነስቶ ትንሽ እንደተጓዘ መኪናዋ ድንገት ተንቀጠቀጠችና የብልሽት ድምፅ አሰማች። ከዚያም የመኪናው ሞተር ጠፋ፣ ጭስም ማውጣት ጀመረ። ሾፌሩ ደነገጠ። መኪናዋ ከጥቂት ሰዓታት በፊት ነበር ከሰርቪስ ማዕከል የወጣችው። እንዴት ትቆማለች እያለ አርያን በቁጣ እንደ እሳት ነዶ ከመኪናው ወረደ። ምን አይነት ቀልድ ነው? መኪናው እንዴት ይቆማል? ዛሬ የ20 ቢሊዮን ብር አስቸኳይ ጨረታና ስብሰባ አለብኝ ብሎ ጮኸ። ሾፌሩም እየተንቀጠቀጠ ጌታዬ የጥገና ቡድኑ ለመምጣት ቢያንስ ከ1 እስከ 2 ሰዓት ይፈጃል አለው። በዚህ መሃል ራሙ ከሰዎቹ መሃል ወጣ ብሎ በዝግታ ጌታዬ ከፈቀዱልኝ እስኪ ልየው፣ እኔ ልጠግነው እችላለሁ አለ። ሰዎቹ ሁሉ ሳቁበት። አንተ የተቀደደ ጫማ ያደረግክ ለማኝ፣ የሮልስ ሮይስ መካኒክ ሆነክ እያሉ አፌዙበት። አንዳንዱ ይህ እኮ ብስክሌት እንኳን ሊጠግን አይችልም አለው። ሌላው ደግሞ የድሆች ነገር እንዲህ ነው፣ የምጽዋት ልመና እኮ ነው እያሉ አሾፉበት። ራሙ ግን አልተቆጣም፣ አልፈራምም። ወደ አርያን እያየ ጌታዬ መሞከሩ ምን ይጎዳል? ካልቻልኩ በዝግታ እሄዳለሁ አለ። ሰዎቹ መሳለቃቸውን ቀጠሉ። አርያን በንዴትና በንቀት እሺ ይቺ መኪና ከጠገንክ የፈለግከውን እሰጥሃለሁ እያለ የሹፈት ሳቅ። ራሙ ግን ምንም ሳይል ወደ መኪናው ተጠጋ። ምንም አይነት የመሳሪያ ሳጥን አልነበረውም። የነበረው አንድ አሮጌ ሚስማር፣ ቀጭን ሽቦና በአይኖቹ ውስጥ ጥልቅ የሆነ ዕውቀት ብቻ ነበር። ከመኪናው ስር ገብቶ ሞተሩን ነካካ። የተበላሸውን ሽቦ አገኘው። ሚስማሩን ተጠቅሞ ሽቦውን በጥንቃቄ አገናኘው። 1 ደቂቃ፣ 2 ደቂቃ፣ 3 ደቂቃ። ሰዎቹ መኪናውን ሊያቃጥለው ነው እያሉ ይጮህና ይስቁ ነበር። ራሙ ግን ስራው ላይ ብቻ ትኩረት አደረገ። ከዚያም ሹፌሩ ወንበር ላይ ተቀመጠ። ቁልፉን ሲያዞር መጀመሪያ ዝም አለች፣ በሁለተኛውም ዝም አለች። ሰዎቹ እንደገና መሳቃቸውን ቀጠሉ። አያችሁ ደሃ ምን ሊያደርግ ይችላል እያሉ ተሳለቁ። በሶስተኛው ሙከራ ግን ሞተሩ እንደ አንበሳ አገሳ። ሰዎቹ ሁሉ ዝም አሉ።
ሾፌሩ ደነገጠ። የአርያን አይኖች ፈጠጡ። ሰዎቹ ወዲያው ተገልብጠው አንተ እኮ ኢንጂነር ነህ፣ አስማተኛ ነህ እያሉ ጮሁ። ራሙ በዝግታ ከመኪናው ወረደ። አርያን ቀርቦ እንዴት አደረግከው አለው። ራሙን ፈገግ ብሎ ጌታዬ፣ ድሆች ሕይወትን በየቀኑ አዲስ ፈተና ስለምሰጠን ሁሉንም እንማራለን አለ። ሰዎቹ በአንድ ድምፅ አሁን ቃልህን ፈጽም አርያን፣ ቃልህን ፈጽም፣ የለመነህን መስጠት አለብህ እያሉ ጮሁ። አርያን ለመጀመሪያ ጊዜ ስልጣኑን እንደቀነሰ ተሰማው። አርያንም በመቀጠል አሁን የፈለግከውን ነገር አዘዘኝ፣ ምን ላደርግልህ አለው። ከዛ በፊት ግን ታሪኩ እስካሁን ከተመቻችሁ ላይክ እና ሰብስክራይብ አድርጉ። እንዲሁም ከ10 ምን ያክል እንደምትሰጡት ኮሜንት ላይ አሁኑን አሳውቁን። እንቀጥላለን። ጌታዬ፣ ከእርሶ አንድ ነገር ብቻ ነው የምፈልገው። ሰዎቹ ሁሉ ትንፋሻቸውን አፍነው ይጠባበቁ ነበር። ራሙ ወደ ተበላሸው ጫማው ጠቆመና ጌታዬ፣ ጫማ የለኝም፣ አንድ ጥንድ ጫማ ብቻ ግዙልኝ አላቸው። መላው ከተማ በጸጥታ ተዋጠ። የዓለም እጅግ ትዕቢተኛው ሰው አርያን ለመጀመሪያ ጊዜ ንግግር አጥቶ ቆመ። ጫማ ብቻ ለምን ሲል ጠየቀው። ራሙ ወደ አዋራማ እግሮቹ እየተመለከተ ጌታዬ፣ እግሬ ላይ ትንሽ እረፍት ባገኝ ይሻለኛል፣ ሌላው ሕይወትማ በለመደው ይጓዛል አለው። ሰዎቹ አይኖቻቸውን ማበስ ጀመሩ። አርያን አንገቱን ደፋ። በልቡ ውስጥ ድሃ የነበሩት አባቱ ትዝታ መጣበት። አባቱ ድሃ ስፌት ሰሪ ነበሩ። ልጄ፣ ድሃ መሆን ወንጀል አይደለም፣ ነገር ግን ድሃን ከናክ አባትህን እንደናክ ቁጠር። እውነተኛ ድህነት የልብ ድህነት ነው ይሉት ነበር። ዛሬ ያንን ትምህርት በተግባር አየው። ከዛም አርያን ጫማማ ታገኛለህ፣ ግን ይህን ጥበብ ከየት አመጣኸው አለው። ራሙም ጌታዬ፣ እኛ ድሆች መማሪያ የለንም፣ መሳሪያ የለንም፣ መምህር የለንም። ነገር ግን ሕይወት ስታስጨንቀን ችግሮችን ለመፍታት ባገኘነው አጋጣሚ እንማራለን አለው። ይህ ታሪክ ወዲያውኑ በሶሻል ሚዲያ ተሰራጨ። በሚቀጥለው ቀን በአርያን ግቢ ደጃፍ ጋዜጠኞች ተሰበሰቡ። ስለተፈጠረው ነገርም ጠየቁት። አርያን እንዲህ አለ፣ ዛሬ ጫማ ብቻ አይደለም የምሰጠው፣ ትዕቢቴን አውርጄ እውነተኛ ሰው አከብራለሁ። በኩባንያዬ ውስጥ ስትሪት ታለንት ፕሮጀክት የሚባል አዲስ ፕሮግራም አውጃለሁ። ዲግሪ የሌላቸው ነገር ግን በተፈጥሮ ተሰጥኦ ያላቸው ድሆች ሁሉ እየፈለግን ስራ እንሰጣለን አለ። እናም የዚህ ፕሮጀክት የመጀመሪያ መሪ ራሙ እንዲሆን አሳውቃለሁ አለ። በቀጣዩ ቀን ራሙ ወደ ቢሮ ሄደ። ነገር ግን ወደ ቢሮ ሲሄድ ዳይሬክተሮች ይህ የጎዳና ሰው ከእኛ ጋር ይቀመጣል እያሉ ቢንቁትም ራሙ ግን ጌታዬ፣ የቆሸሸው እጄ ሳይሆን ችግሬ ነው፣ እውነተኛ ቆሻሻ ያለው ልቡ በድህነት በታወረ ውስጥ ነው ብሎ ዝም አሰኛቸው። ከዚያም ራሙ እውነቱን ተናገረ። አስፈላጊ ከሆነ ደግሞ እኔም ከጥቂት ዓመት በፊት ኢንጂነሪንግ ተመሬ ነበር። አባቴ መሬቱን አስይዞ አስተማረኝ። ወዲያው ግን እናቴ ክፉኛ ታመመች። አባቴም ብዙም ሳይቆይ ሞተ። እህቴን ለመርዳት ያለኝን ሁሉ ሸጥኩ። በዲግሪ የሥራ ስፈልግ ግን ሁሉም እንዳንተ አይነት ሰው ኩባንያችንን ያበላሻል እያሉ አባረሩኝ ብሎ እያለቀሰ ተናገረ። አርያን ይህንን ታሪክ ሲሰማ ነበር። ከዛም በኩባንያው ውስጥ አዲስ ሕግ አወጣ። ከዛሬ ጀምሮ የምናየው ዲግሪ ሳይሆን ችሎታን ነው፣ ሀብትን ሳይሆን ታማኝነትን ነው አለ። ራሙም የኩባንያው ዋና አማካሪ ሆነ። ከዚህ ታሪክ የምንረዳው እውነተኛ ሀብት ገንዘብ ሳይሆን ሰብአዊነትና ጥበብ ነው። የሰው ልጅ በልብሱ ሳይሆን በልቡ መመዘን ይገባዋል። በሌሎች ታሪኮች እስክንገናኝ መልካም ጊዜ።